ሰላም እንዲናችሁ ውድ ቻናላችን ተከታታዮች በሙሉ አዳዲስ ጨረታ መረጃ ይዘንላችሁ መጥተናል። ዛሬ መጀመሪያ መኪናችን የሚሆነው የ2010 ማርክቱ በ4 ሚሊዮን 500 ሺህ ብር የመነሻ ዋጋ ነሐሴ 15 2018 ነው የሚያርገው። አክቹሊ ዛሬ የምንለቅላችሁ ሁለት ፓርት ነው። ቀጣኛ ፓርት ላይ ሲደርስ እነግራችኋለሁኝ። ይሄ የመጀመሪያው ፓርት ነው። እነዚህ በብዛት ላንድ ክሩዘሮች፣ ቶዮታዎች፣ ኮሮሎች እና ያሪስ ቤልታ ያለበት አንድ ጨረታ ነው። እንደምታዩት ጥሩ ኮንዲሽን ላይ የሚገኙ መኪኖች ናቸው። ረዘም ያለ ጊዜ ቆይተዋል። አሁን ባለበት የመኪና እጥረት ምንም ማይሆኑ መኪኖች ነው አይባልም። ለምን ኢምፖርት ለመኪና ውስጥ ኢንፍሌሽን እየጨመረ ነው የሚሄደው። አሁን ላይ ነው ገንዘባችሁን የሆነ ነገር ላይ ንብረት መያዝ አለባችሁ። ስለዚህ ቀጣይኛው መኪናችን ደግሞ የሚሆነው የ1990 ሞዴል በ390 ሺህ ብር የመነሻ ዋጋ የተሰጠው ነው። እንደምታዩት ዋገን ነው፣ ስቴሽን ዋገን ነው። ይሄኛው መኪና ደግሞ የተወሰነ ወጪም አለው ስራም አለው። ስለዚህ በመታየው ኮንዲሽን የሚገኘው ኮንሰርቶች እንደተለመደው አዳማ ነው የሚገኙት። መደወል ትችላላችሁ። አካል ሜዳችሁ ለምትፈልጉ ሰዎች በስልክ ቁጥራችን 0942276640 መደወል ትችላላችሁ። የቀጣይኛው መኪናችን ደግሞ የሚሆነው የ2007 በ3 ሚሊዮን 950 ሺህ ብር የመነሻ ዋጋ ቶዮታ ሃይሉክስ ነው። ቆንጆ ናቸው መኪኖቹ፣ የተጎዱ መኪና አይደሉም። እየሄዳችሁ ማየት የምትፈልጉ ሰዎች ሄዳችሁ በአካባቢያችሁ ሞክሯቸው። ምንም ቆንጆ ናቸው፣ መጥፎ የሚባሉ መኪኖች አይደሉም። አሁን ባለንበት ሁኔታ ላይ በእንደዚህ አይነት ኮንዲሽን ላይ የሚገኙ መኪኖች ማግኘት ሬር ስለሆነ እየሄዳችሁ ሞክሯቸው። ይሄኛው ደግሞ የ2001 እና የ2002 በ2 ሚሊዮን ብር የመነሻ ዋጋ የተሰጣቸው የስሪኤል ሞተር የያዙ ፒካፖች ናቸው። ስሬሎቹ ምንም እንከን የለባቸውም። የተወሰነ የሞተር አካባቢ ላይ ፍተሻ ካረጋላችሁለት በኋላ ሰርቶ ጋራጅ ገብቶ ቀጥታ ወደ ስራ የሚገባ መኪና ምንም እንከን የለባቸውም። እነዚህ ደግሞ ቀጠኛ ላይ ከ2005 እስከ 2008 የሆኑ ከ3 ሚሊዮን 500 ሺህ ብር እስከ 4 ሚሊዮን 300 ሺህ ብር መነሻ ዋጋ ያላቸው ሎንግ ቤዞችና ማርክቶች ናቸው። ስለዚህ በምታያቸው ኮንዲሽን ላይ የሚገኙት መኪኖቹ በጣም ቆንጆ መኪና ናቸው። አብዛኞቹ ሎንግ ቤዞች ናቸው እዚህ ጋር ያሉት። ስለዚህ እየሄዳችሁ መኩር ቻላችሁ። አሁን ላይ መኪና እንግዲህ ከ6 ሚሊዮን ከዛ በላይ እየተባለ ነው። ስለዚህ መነሻ ዋጋቸው ከአሁን ካለበት የገበያ ዋጋ በጣም ተመጣጣኝ ስለሆነ መሞከራችሁን እየሄዳችሁ መሞከራችሁን እንዳትረሱ። ከ3 ሚሊዮን 500 ሺህ ብር እስከ 4 ሚሊዮን 300 ሺህ ብር የመነሻ ዋጋ ነው የተሰጣቸው። በዚህ ኮንዲሽን ላይ የሚገኝ መኪና የትም አታገኙ። ፈጥናችሁ ሄዳችሁ አንድ ነገር ብታረጉ ነው የሚሻላችሁ ብዬ አስባለሁ። በእኔ አመካከር ከኔ ይቻላችሁም ትኖራላችሁ። እንግዲህ ለማታውቁ ሰዎች ነው የሚከራከሩት የምሰጣችሁ የሚገኘው። ስለዚህ ቀጣይ መኪናችን ደግሞ የ2008 ቶዮታ ያሪስ ነው። በ1 ሚሊዮን 500 ሺህ ብር የመነሻ ዋጋ ነው የተሰጠው። ይሄኛው መኪናም አሁን ላይ ሬር ነው። ከ2010 በላይ ቢሆን ቆንጆ ነበረ፣ ግን ይሄ በ1.5 ከሆነ በጣም ቆንጆ መኪና ነው። የቀጣይኛው መኪናችን ደግሞ ተሽሎ የምናገኘው መኪና የ2006 ኮሮላ ነው። 1.6 መነሻው ትንሽ ነው፣ 1.6 ተደርጓል። ግን ሰው ካልበዛበት እና ደግሞ በተጨማሪ አቅም ኖሯችሁ ከገበያ ላይ እንግዛ እያላችሁ በጣም የሞከራችሁ ያላችሁ ሰዎች ንጹህ ኮንዲሽን የምትተማመኑበት ከግለሰብ ነው። ይሄን ጠርዝ አለው ማዕዘን አለው እያላችሁ ራሳችሁ ሄዳችሁ አይታችሁ ይሄን ልጅ ስለሆነ ምንም ጣጣ የለውም እየሄዳችሁ መሞከር ትችላላችሁ። መኪኖቹ በጣም ቆንጆ ናቸው። የሚቀጥለው ፓርት ላይ ደግሞ ቆንጆ መኪኖች፣ ከባድ መኪኖች እና ቀላል መኪኖች ወጥተውላችኋል። በጣም ብዙ አሮጌ መኪኖችም አሉ። ስለዚህ እንደምታዩት የቀጣዩኛው ፓርት ላይ ደግሞ የመጀመሪያ ተሽከርካሪ አይቪኮ 321 የመነሻ ዋጋ የለውም። ይሄኛው ጨረታ የመነሻ ዋጋ የለውም። እንደምታዩት ነሐሴ 16 2018 ነው የሚያልቀው። መኪኖቹ ብዙም የሚያስደስቱ ኮንዲሽን ላይ አይደሉም። ይሄኛው ሁለተኛው ፓርት ላይ ያሉት መኪኖች ብዙም መከራችሁ አይደሉም። ግን አሁን ካለበት የመኪና እጥረት ሁኔታ ኢትዮጵያ ውስጥ እየተፈጠረ ካለው የመኪና እጥረት ሁኔታ ሄዳችሁ መከራችሁ ምንም የሚከፋ አይደለም። የቀጣኛው መኪናችን እንደሚሆነው ቮልቮ ፓወር ነው። የመነሻ ዋጋውም ዜሮ ነው። እዚህ ጨረታ ላይ መነሻ ዋጋቸው ዜሮ ነው። ስለዚህ እንደምታዩቸው ጎማ ምንም የተወሰነ ነው ይሰራላችሁ የሚችሉ አዘርዋይስ ብዙም የሚያስደስቱ አይደሉም። አሁን ካለንበት የመኪና እጥረት ሁኔታ ግን መኪኖቹ የሚገኙ አይደሉም። ከግለሰብ ላይ ስለማይገኝ እየሄዳችሁ መሞከራችሁን እንዳትረሱ። ማካልም ቼክ ማድረግ ፈልሶች ደውሉልን በስልክ ቁጥራችን 0942276640። ይሄኛው ደግሞ ፐርሊን ትራክ የሚባል ነው። የመነሻ ዋጋም የለውም። እንደምታዩት ነው መኪናው ነሐሴ 16 2018 ነው የሚያልቀው። መኪኖቹ እንደምታዩቸው ነው፣ ገልባጭ ነው። ስለዚህ መሞከር የምትፈሩ ሰዎች ደውሉልን። ሁልጊዜም ክፍት ነን፣ እያገለግልናችሁ እንገኛለን። ማንኛውም አይነት መረጃ ስትፈልጉ መደወል ትችላላችሁ። ሙሉ ዝርዝር ደግሞ ስትፈልጉ በቴሌግራም ቻናላችን ላይ ተመዝግባችሁ መከታተል ትችላላችሁ። የቀጣኛው መኪናችን ደግሞ የሚሆነው አይቪኮ፣ ይሄም በዜሮ የመነሻ ዋጋ ነው። እንዳልኳችሁ ነው ኦልድ መኪኖች ናቸው እዚህ ጨረታ ላይ ያሉት። የቤት መኪኖችም አሉ፣ ከባድ መኪኖችም አሉ። ብዙም የሚያስደስቱ አይደሉም። ስለዚህ ግን ካለንበት የኢንፍሌሽን ሁኔታና የመኪና እጥረት አንጻር የሚገኙ መኪኖች አይደሉም። ስለዚህ ከግለሰብ ላይ ሊገኝ የማይችሉ መኪኖችን ብዙ ስላሉ እየሄዳችሁ መሞከራችሁን አትርሱ። ቀጣይ ፓርት ደግሞ የተለያዩ መኪኖች አሉ እንለቅላችኋለን። የማንኛውም መኪና መሸጥ መለወጥ የምትፈልጉ ሰዎች መደወል ትችላላችሁ። በስልክ ቁጥራችን 0942276640 መደወል ትችላላችሁ። ሁልጊዜም ክፍት ነው ስልካችን። ይሄኛው የቀጠኛው መኪናችን ደግሞ አይሱዙ የመነሻ ዋጋ በዜሮ ነው። ይጎላል ብዙ ነገር። ይሄም እንደነገርኳችሁ ነው፣ የምደጋገምባችሁ እንዳትረሱት ነው። ብዙ የሚጎላቸው ነገሮች አሉ። ውልቅልቅ ያሉ መኪኖች ናቸው። ግን ካለንበት አንጻር መኪኖቹ
የሚገኝ መኪኖች አይደሉም። በየቦታው መኪና እንደፈለግን ብናገኝም ዋጋ ውድ ነው። ሲቀጥል የምንፈልገው አይነት ቦዲ ላናገኝ እንችላለን። ሞተሩ ማይሆን ነው። አንዱ ሲባል አንዱ የሚጎላቸው መኪኖች ናቸው። አሁን አዲስ አበባ ላይ ወደ ከከተማ ውጭ የምታገኙ ሬር ናቸው። ቆንጆ መኪና ማግኘት ከፈለጋችሁ በጣም ሬር ነው። ይሄኛው የቀጠኛው መኪናው አይሱዙ ኤንፒአር ነው። ይህም የመነሻ ዋጋ የለውም። አሮጌ ነው ደግሞ ይሄ ባሰበት በጣም ውልቅልቅ ያለ መኪና ነው። እንደነገርኳችሁ ነው። መኪኖቹ ሁሉም አሮጌ ናቸው። እዚህ ጨረታ ላይ የተለቀቁት መኪኖች ግን አሁን የምትፈልጉ ሰዎች መሞከር ትችላላችሁ። ይሄ ደግሞ የጨረታ ሚስት ቡሽ ነው። ከነዛኛው ትንሽ ይሻላል። ትንሽ ከፊት ለፊት የሚጎሉ ነገሮች አሉ። እንደነገርኳችሁ ማንኛውም የሚሸጥ የሚለወጥ መኪና ሲኖራችሁ ፖስት እንዲደረግላችሁም ከፈለጋችሁ ፖስት አይደረግም በውስጥ ከሰው ጋር እንድናገናኛችሁ ከከስተመር ጋር እንድናገናኛችሁ የምትፈልጉ ሰዎች በስልክ ቁጥራችን 09422764 መደወል ሲያላችሁ ድንገት ስልክ ካልተነሳላችሁ ቴክስት አድርጉልን ወይ ደግሞ ቴሌግራም ላይ የሚሸጥ መኪና አለን ብላችሁ መደወል ወይ ደግሞ ቴክስት ማድረግ መጻፍ ትችላላችሁ። ኤኒታይም ይመለስላችኋል። እነዚህ ደግሞ የተለያዩ ተሽከርካሪዎች ናቸው። እነዚህም በዜሮ መነሻ ዋጋ ነው የተሰጣቸው። የሚያስደስቱ አይደሉም እንደምታዩቸው እንደነገርኳችሁ ነው። ቆራሌው በሏቸው መኪኖቹ ዞር ዞር ያገለግላሉ እንጂ በጣም ብዙ ነገራቸው የወላለቀ ሞተር የሌለው አለ። እንደምታዩት ኮፈናቸው ብዙ ነገራቸው የተጎዳዱ መኪናቸው የሚያስደስት አይደለም። የሞተር ሳይክሎች እና የተለያዩ እቃዎች ስላሉ እነሱን ደግሞ ቪዲዮ እስከጨረሳችሁ መመልከታችሁን አትርሱ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ቀጣይ ፓርት ደግሞ የተለያዩ መኪኖችን እንለቅላችኋለን። የመኪና የመሸጫ ቦታዎችን ሪቪው እንሰራላችኋለን። እነዚህ ሞተሮች ደግሞ በዜሮ መነሻ ዋጋ የተሰጣቸው ብዙ ነገራቸው እነዚህም ይጎላል፣ ዞሮ ዞሮ ይሻላሉ። ከነዛ አንጻር ስፔራቸው ምንም የመገኘት ቻንስ ስላለው እነዚህ ላይ ሞከር ብታረጉ ያማሃ በተለይ ለክፍለ ሀገር የምትሰሩ ሰዎች ክፍለ ሞተር ሲወጣ እያላቸው የነበረ ሰዎች ይሄ ጥሩ አማራጭ ነው ለእናንተ መሞከር ትችላላችሁ። እነዚህ ደግሞ ቀጣኞቹ ደግሞ የኮንስትራክሽን እቃዎች ናቸው። እነዚህም በዜሮ መነሻ ዋጋ ናቸው። ሚክሰሮች አሉ፣ ማሽነሪዎች፣ ብዙ እቃዎች ናቸው። መሞከር የምትችሉ ሰዎች እየሄዳችሁ መሞከር ትችላላችሁ። በጣም ቆንጆ ናቸው እቃዎቹ። ከሌሎቹ አንጻር እነዚህ ማሽነሪዎች ይሻላሉ። ስለነዚህ ብዙም ላላችሁ የምችለው ነገር የለም። በአብዛኛው ማሽነሪ ላይ እየሰራችሁ ያላችሁ ሰዎች ይህን ቪዲዮ ለምታዩ እነዚህ እቃዎች ማያመጣችሁ ጥሩ ነው። የቀጣይኛው ፓርቲ ደግሞ እነዚህም የኮንስትራክሽን እቃዎች ናቸው። በዜሮ መነሻ ዋጋ ናቸው። አብዛኛው እዚህ ጋር ደግሞ ሚክሰር ነው ያለው። የሲሚንቶ ማብኪያ ብዛት በጄኔሬተር ያላቸው ብዙ እንደምታያቸው ናቸው። ብዙም እነዚህ የሚወራላቸው እቃዎች ስላልሆኑ የሄዳችሁ ቼክ ማድረጋችሁን አትርሱ። የሚሸጥ የሚለወጥ መኪና ሲኖራችሁ መደወል ትችላላችሁ። በስልክ ቁጥራችን 09422764 መደወል ትችላላችሁ። ኤኒታይም ክፍት ነን። ድንገት ስልክ ካልተነሳላችሁ ቴሌግራም ላይ ወይ በኖርማል ቴክስት የሚሸጥ መኪና አለን ደውልልን ብላችሁ መጻፍ ትችላላችሁ። እንደውላችኋለን፣ እናገለግላችኋለን። ሁልጊዜም እኛ ክፍት ነን። እናንተን ለማገዝ እናንተን ለመርዳት ነው እዚህ ድረስ የምናወራው የምንለፈልፍላችሁ። ሰፖርት ልናደርጋችሁ ነው። ብዙ ከኛ የተሻለ እውቀት ያላችሁ ሰዎች ትኖራላችሁ፣ ግን ለማያውቁ ሰዎች የማገዝ ያላችሁ ወደ የመጨመር ነገር ነው እዚህ ጋር እየተነገረ ያለው እንጂ ከእናንተ በጣም ተሽለን አይደለም። እዚህ ጋር እየነገርናችሁ የምንገኘው ያለን አቅም ለማካፈል ነው። እነዚህም ደግሞ ቀጣኛው ፓርት ላይ ደግሞ የምታዩቸው የኮንስትራክሽን እቃዎች ናቸው። እነዚህም በዜሮ መነሻ ዋጋ ያላቸው። ኮንስትራክሽን ላይ የምትሰሩ ሰዎች ይሄ ፓርት አያምልጣችሁ። ኮንስትራክሽን የሚሰራ ጓደኛም ካላችሁ ሼር አድርጉለት። ሰው የምታውቁትም ዘንበድም ካለ ሼር ማለት ትችላላችሁ። ይሄኛውም የኮንስትራክሽን ማሽነሪዎች ናቸው። በዜሮ መነሻ ዋጋ ነው። ይሄን ገዝታችሁ ስፔር ማድረግ ለምትሉ ሰዎች ራሱ አቅም ላላችሁ የእነዚህ ማሽነሪዎች ስፔራቸው ጭራሽ ሬር ነው፣ በዛ ላይ ውድ ነው። ስለዚህ የመሸጥን ፍላጎት ላላችሁ ሰዎች ይሆናችኋል። ይሄ አሁን ላይ መኪና ስፔር በጣም ውድ ነው። ከመኪና አንጻር አሁን ካለበት የመኪና ውድነት አንጻር መኪኖቹም ውድ ናቸው። ማሽነሪ ውድ ነው። ሁሉም ነገር ኤክስፔንሲቭ እየሆነ ባለበት ሰዓት ይሄን እድል አታስመልጡ። እነዚህ ደግሞ የእርሻ ማሽነሪዎች ናቸው። እንደምታዩቸው ትራክተሮች ናቸው። እነዚህን ትራክተሮች መጫረት የምትፈልጉ ሰዎች እየሄዳችሁ ሞክሩ፣ አያምልጧችሁ። በተለይ ትራክተር በረካሽ ዋጋ መንግስት አሁን ዘመናዊ ፋርሚንግን በደንብ ሰፖርት እያደረገ ስለሆነ እነዚህ ጀነሬተሮች ትራክተሮች ቆንጆ ናቸው። የእርሻ ማሽነሪ ስለሆኑ በደንብ ያገለግሏችኋል። ቀጣይኛውም የኮንስትራክሽን ማሽነሪዎች ናቸው። ብዙ ስለነዚህ ልላችሁ የምችለው ነገር የለም። በተለይ ማሽነሪ ላይ ረጅም ጊዜ ያሳለፋችሁ እውቀት ያላችሁ ሰዎች ሞክሩት። የቀጣይኛውም ተንቀሳቃሽ የኮንስትራክሽን ማሽነሪ ነው የሚሆነው። የመነሻ ዋጋውን በዜሮ ነው። ስለዚህ ስለነዚህ ብዙ ልላችሁ አልችልም። መኪኖቹን አይታችኋል። መሞከር የምትችሉ ሰዎች ደውሉ። በስልክ ቁጥራችን መደወል ትችላላችሁ። ኤኒታይም ክፍት ነን። ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቷን ተጫኑ። ሼር አድርጉ ለጓደኞቻችሁ። ሁላችንን ተረዳርተን መጠቃቀም ይኖርብናል። በቀጣይ ፓርት የቀሩትን እንለቅላችኋለን። እናመሰግናለን። መልካም ጊዜ ይሁንላችሁ። ቴንኪዩ